እጅግ በጣም ብዙ ሰው የሚገርም የስራ ሀሳብ ይኖረዋል። ነገር ግን እንዴት መጀመር ከየት መጀመር እንዳለበት አያውቅም። ፍርሃት ይኖራል። ሰዎች ምን ይሉኛል በማለት የራሱን ብቻ አይደለም የቤተሰቦችንም ህይወት ሊቀይር የሚችልን ሀሳብ ከድኖ ቁጭ አድርጎት ሊገኝ ይችላል። በዚህ ነገር አንተ ብቻ አይደላችሁም አጣብቂኝ ውስጥ የገባችሁት። እኔም በጣም እቸገር ነበር። ነገር ግን ለአንዴና ለመጨረሻ ጊዜ ፈጣሪና እውቀትን ይዤ ተለውጫለሁኝ። በለውጥ መንገድ ውስጥ ሲሄድ በፍጹም ነገሮች አልጋ ባልጋ አልነበሩልኝም። በጣም ያለቀስኩባቸው፣ በጣም ያዘንኩባቸው፣ በጣም ከፈጣሪ ጋር ግብግብ ውስጥ የገባሁባቸው ጊዜያቶች ነበሩ። ሰው እኔ በተቸገርኩት ልክ አንቺም መቸገር የለብሽም። ይህን መጽሐፍ የራስህ በማድረግ እንዴት ነገሮችን ማድረግ እንዳለብን የሚጠቁም መጽሐፍ ነው። ተስፋ የማይቆርጥ ይላል። ይህን መጽሐፍ ለማግኘት ባዮ ላይ ስልክ አለ። ስልኩን በመጠቀም የራስህ ማድረግ የምትችልበት መንገድ እንፈጥራለን። በአጠቃላይ የውስጥ ሀሳብህን ለማውጣት መሬት ለማውረድ የራሱ የሆነ አካሄድ አለው። የራሱ የሆነ ፕላን አለው። ህንፃ የሚሰራው በዘፈቀደ አይደለም፣ በፕላን ነው። አንተም ውስጥ ያለውን ሀሳብ ወደ መሬት ለማውረድ ግዴታ ፕላን ያስፈልጋል። ለዛ ነው ይህን መጽሐፍ የጻፍኩት። አንድ ህንፃ ሲሰራ ዝም ብሎ በዘፈቀደ አይሰራም። የት ጋር በር እንደሚኖር፣ የት ጋር ሊፍት እንደሚኖር፣ የት ጋር ደረጃ እንደሚኖር ቅድሚያ ተሰርቶ በፕላን ነው የሚሄደው እና እኛም ከውስጣችን ያለውን ሀሳብ ወደ መሬት ለማውረድ የግዴታ ፕላን ያስፈልገናል።